አንድ ቀን ከእንቅልፋችሁ ስትነቁ የምታምኑበት እውነት ሁሉ ስክሪፕት መሆኑን ብታውቁ ምን ታደርጋላችሁ? የምትወዱትም ሆነ የምትጠሉት ነገር በሌሎች ዳይሬክተሮች የተወሰነላችሁ ቢሆንስ? ዛሬ ዘ ትሩማን ሾው የተሰኘውን ድንቅ ፊልም እንመለከታለን። ይህ ፊልም እውነት ምንድን ነው ብለን እንድንጠይቅ የሚያደርግና የዛሬውን የሶሻል ሚዲያ ባዜ ከ25 ዓመታት በፊት አስቀድሞ የተነበየ ድንቅ ስራ ነው። ትሩማን በርባንክ የሚኖረው ሲሄቨን በተሰኘች በጣም ሰላማዊና የሚያምር ደሴት ላይ ነው። ትሩማን ኢንሹራንስ እየሸጠ ከሚስቱ ጋር ደስተኛ ህይወት የሚኖር ተራ ሰው ይመስላል። ነገር ግን ትሩማን የማያውቀው ሚስጥር ከተማዋ በሙሉ የፊልም ስቱዲዮ መሆኗና ከተወለደበት ቅጽበት ጀምሮ እስካሁን ድረስ ያለው ህይወቱ በሙሉ በከተማው ውስጥ በድብቅ በተገጠሙ ከ5000 በላይ በሚሆኑ የድብቅ ካሜራዎች እየተቀረጸ ዘ ትሩማን ሾው በተባለ የቴሌቪዥን ፕሮግራም በቀጥታ ስርጭት ለዓለም ህዝብ እየታየ ነው። ህይወቱን የሚመራው ደግሞ ክሪስቶፍ የተባለ ዳይሬክተር ነው። ጎረቤቶቹ፣ ጓደኞቹ፣ እናቱ እና ሚስቱም ጭምር ተከፍሏቸው የሚተውኑ ተዋናዮች ናቸው። ዳይሬክተሩ ክሪስቶፍ ከትልቅ ኮንትሮል ሩም ሆኖ ትሩማን ምን ማሰብና ምን ማድረግ እንዳለበት ይወስናል። ትሩማን ከከተማው ወጥቶ እውነቱ እንዳያይ የውሃ ፍርሃት ወይም ፎቢያ እንዲኖረው ተደርጎ ተቀርጿል። አባቱ በባህር ላይ እንደሞተ ተደርጎ የተነገረው ትሩማን ያንን ፍርሃት ተሸክሞ ስቱዲዮ ውስጥ ታስሮ እንዲኖር ነው። ታሪኩ የሚቀየረው ትሩማን አንዳንድ እንግዳ ነገሮችን ማስተዋል ሲጀምር ነው። መጀመሪያ ከሰማይ ላይ አንድ የፊልም መብራት ወይም ስፖት ላይት ተሰብሮ ይወድቃል። ከዚያም የሬዲዮ ሞገዶች በድንገት ከዳይሬክተሩ ትዕዛዝ ጋር ይደበላልቃሉ። ከሁሉም በላይ ደግሞ የሞተ አባቱ በድንገት በመንገድ ላይ ሲያልፍ ያየዋል። ትሩማን ጥርጣሬው እየጨመረ ሲሄድ ሚስቱና ጓደኛውን ነገሮችን ለማድበስበስ ማስታወቂያ መሰል ነገሮችን ሲያደርጉ ያስተውላል። ለምን ሁሉም ነገር በእኔ ዙሪያ ያጠነጥናል ብሎ መጠየቅ ይጀምራል። እኛስ በትሩማን ሾው ውስጥ ነን? ይህ ፊልም የተቀረጸው ከ25 ዓመታት በፊት ቢሆንም ዛሬ ካለንበት ዓለም ጋር በጣም ይገናኛል። ዛሬ ሁላችን በራሳችን የትሩማን ሾው ውስጥ ነን። በማህበራዊ ሚዲያ የምናሳየው ፍጹም ህይወት፣ የምንከተላቸው ሰዎች፣ በየቦታ ያሉ ካሜራዎች ዓለማችንን ስቱዲዮ ያስመስለዋታል። እውነት እኛ ነፃ ነን ወይስ ለሌሎች በሚመች መልኩ እየኖርን ነው? ትሩማን ሳያውቀው በሚሊዮን የሚቆጠሩ ሰዎች በካሜራ ይታይ ነበር። ዛሬ ላይ እኛ ትሩማንም ዳይሬክተሩም ራሳችን ነን። በፌስቡክ፣ ቲክቶክ እና ኢንስታግራም ላይ ህይወታችንን ለሰው እናሳያለን። ሰዎች እንዲያዩልን የምንፈልገውን ፍጹም የሆነ ገጽታ ብቻ መርጠን ኤዲት አድርገን እንለቃለን። የሰዎች ላይክ እና ኮሜንት ልክ እንደ ትሩማን ሾው ተመልካቾች ጭብጨባ ሆኖልናል። ዛሬ ሁላችንም በየሶሻል ሚዲያ የራሳችን ትሩማን ሾው አለን። የምንበላውን፣ የምንለብሰውና ደስታችንን ለሰው ለማሳየት ስንጥር እውነተኛ ህይወታችንን እያጣነ ይሆን? ትሩማን በውሸት ዓለም ውስጥ በደስታ መኖር ወይስ በእውነተኛ ዓለም ውስጥ በችግር መኖር የሚል ምርጫ ቀርቦለት እውነቱን መርጧል። እውነተኛ ህይወትን ትተን ለካሜራውና ለታዳሚው ስንል ብቻ እየኖርን ይሆን? ትሩማን የሚኖርባት ከተማ ሲሄቨን ምንም አይነት ወንጀል የሌለባት፣ አየሯ የተስተካከለችና በጣም ደህንነቷ የተጠበቀች ሴፍ ነበረች። ነገር ግን እስር ቤት ነበረች። አብዛኞቻችን በህይወታችን ደስተኛ ያልሆንበት ግን ደግሞ የተመቸን ሴፍ የሆነ ስራ ወይም ደግሞ ኑሮ ውስጥ ተቆልፎብናል። ውሸት መሆኑን እያወቅን ትክክለኛውና ከባድ የሆነን የህይወት እውነት ለመጋፈጥ ስለሚያስፈራን ብቻ በምቾት እስር ቤት ውስጥ እንቀመጣለን። የትሩማን ትልቁ ጀግንነት ምቾቱን ትቶ ያችን ጥቁር በር ከፍቶ ወደማያውቀው ትክክለኛ ዓለም መግባቱ ነው። ትሩማን ፍርሃቱን አሸንፎ በጀልባ ወደ ባህር ይወጣል። ዳይሬክተሩ ክሪስቶፍ ትሩማን እንዳያመልጥ ሰው ሰራሽ ማዕበልና ነጎድጓድ ይፈጥርበታል። ትሩማን ግን ሊመለስ አልፈለገም። በመጨረሻም የጀልባው ጫፍ የባህሩን ዳርቻ ሳይሆን የስቱዲዮን ግድግዳ ይገጫል። ዓለም በሙሉ ግድግዳ መሆኗን ሲረዳ ትሩማን ለመጀመሪያ ጊዜ እውነተኛውን ነፃነት ያገኛል። ዳይሬክተሩ ክሪስቶፍ ትሩማንን እዚህ ብትቆይ ይሻልሃል፣ እውነተኛው ዓለም አደገኛ ነው ብሎት ነበር። እኛም ዛሬ የራሳችን እውነተኛ ህይወት ያልሆነው ማንነታችንን እጃችንን አውለብልበን የምንሰናበትበት ጊዜ ነው። ዘ ትሩማን ሾው የሚያስተምረን ነገር ቢኖር እውነተኛ ህይወት የሚጀምረው የሰውን እይታ ትተን ለራሳችን መኖር ስንጀምር ነው። እናንተስ በህይወታችሁ ለሰው እይታ ብላችሁ የምታደርጉት ነገር አለ? ሀሳባችሁን በኮሜንት አሳውቁኝ። ይህን ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁ።